ተደራሽነትንና ጥራትን ከማረጋገጥ ጎን ለጎን የሰሜን ተራራዎች ብሔራዊ ፓርክ ሁለንተናዊ ደህንነት በመጠበቅ በኩል የአፍሪካን ዋይልድ ላይፍ ፋውንዴሽን ፕሮጀክት ሚና የጎላ መሆኑን የሚገልጽ ፕሮግራም አዘጋጅተን ቀርበናል። ውድ የፕሮግራማችን ተከታታዮች በቅድሚያ ማርስተ ዜናውን እናሰማለን። ተከታተሉን። የአዲስ የአንደኛና መካከለኛ ደረጃ ትምህርት ቤት በአፍሪካን ዋይልድ ላይፍ ፕሮጀክት መገንባት የትምህርት ሽፋንና ጥራትን ከማረጋገጡ ባሻገር በፓርኩ የሚገኙ ብዝሃ ሕይወቶችና የፓርኩን አጠቃላይ ሁለንተናዊ ደህንነት በመጠበቅ በኩል ከፍተኛ ድርሻ ያለው መሆኑን ባለሙያዎች አብራርተዋል። ሳምር ዳኛው መሰለ እባላለሁ። የአዲስ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ምናልባት እንግዲህ እኔ የተመደብኩት በ2014 መስከረም 15 ነው። ምናልባት እኔ ከተመደብኩ ጀምሮ ግንባታው በ2007 ነው ግንባታው ያለቀ። ከ2007 ጀምሮ ምናልባት እንግዲህ ስራ ጀምሯል። ነገር ግን አጠራረጌ ከ2013 በፊት ተቋሙ መማር ማስተማር ያን ያህል ነበር። ተማሪም አይመጣም ነበር። እንደ ወረዳ እንደውም ሲገመገም በተለይ ሰኞና አርብ ተማሪ አይመጣ ነበር እዚህ ቦታ። እዛው በኋላ ግን አፍሪካ ዋይልድ ፋውንዴሽን 4 የተማሪዎች መማሪያ ብሎክ፣ 4 የመምህራን መጠለያ፣ 1 ብሎክ በውስጡ በርካታ ቁሳቁሶችን የያዘ ላብራቶሪ፣ ቤተ መጻሕፍት፣ ልዩ ልዩ ነገሮችን ቅርንጫፍ ማዕከል በአጠቃላይ ወደ 12 ብሎኮች አሉ በተቋማቸው። ከነዚህ 12 ብሎኮች ምናልባት የሚያደርግልን ድጋፉ በጣም የተለየ ነው። ምናልባት ብዙ እንዳላበዛ ፈልጌ ነው። እንግዲህ አጠቃላይ 593 ተማሪ ያለን ከቅድመ መደበኛ ጋር ጀምሮ። ስለዚህ የሚሰጠው ቁርስ ነው። ቁርስ በደንብ ይበላሉ። እስከ 2014 እስከ 2016 አንድ አይነት ምግብ ዳቦ ነው የነበረ። ዳቦ 250 ግራም ነው። ሻይ 200 ሚሊ ግራም ነው የነበረ። ከ2017 ጀምሮ እስካሁኑ ቀን ጀምሮ ግን የተለያዩ ምግቦች ንጥረ ምግቦች የሚባላሉ። ለምሳሌ ሰኞ፣ ሐሙስ ጾም ከሆነ በእንቁላል ዳቦ ይበላል ተማሪው። ግድፍት ከሆነ ደግሞ ጾም ከሆነ በክክ ነው የሚበሉት። ግድፍት ከሆነ ግን በእንቁላል ነው የሚበሉት። ማክሰኞ እና አርብ ሩዝ የተለያየ ለምሳሌ ፓስታ አለው፣ አኩሪ አተር አለው፣ ልዩ ልዩ አልሚ ምግቦችን ይመገባሉ። ሮብ ሾርባ በዳቦ ነው የሚዘጋጀው። ስለዚህ እንደኛ ትምህርት ቤት መማር ማስተማሩ የተሻለ ነገር ነው። ለምሳሌ ትናንትም እንደ ወረዳ ትምህርት ቤት ሲገመግሙ እርግጥ ድርጅቱ ከሚያፈሰው ሀብት የሚቀሩ ነገሮች ግን አሉ። ምክንያቱም ማህበረሰቡ በደንብ አዘውትሮ ከማስተማር አንጻር በጣም አስቸጋሪ ነው። በቅርብ የወረዳ ትምህርት ቤት ባለሙያ ቴዲ አፍሪካ ዋይልድ ፋውንዴሽን ድርጅቱ መጥቶ በርካታ ግምገማ አካሂደናል። ለምሳሌ ምገባ በዘፈቀደ ነበረ። ነገር ግን ከህዳር 15 ጀምሮ ግን የሚያረፍድ ተማሪ ቁርስ ይቀጣል፣ እንደኛ ማለት ነው። ቁርስ ይቀጣል። አሁን መማር ማስተማሩ የተሻለ ነገር እንዳለ ነው ያለ። ስለዚህ ማለት አፍሪካ ዋይልድ ፋውንዴሽን የሚያደርገው ለስራ የሚያስኬጅ እነሱ ነው የሚያግዙን። የተለያየ ለቅድመ መደበኛ በአካል እናንተ ያያችሁ ስለሆነ በርካታ ነገሮችን ነው የሚያግዝን። ማለት ድርጅቱ ከዚህ በላይ መናገር ይቻል ነበር፣ ነገር ግን ካለው ጊዜ አንጻር ነው። ስለዚህ ጥሩ ነው። አፕል በ2014 87 አፕል ነው ሐምሌ 8 ቀን ራሴ ነው ንብጅ የተከልኩት። እነሱ አመጡልን። ያለው ነገር አይታችኋል። አጠቃላይ ይሄ ሁሉ ጽድ የምታዩት ከ2014 ጀምሮ ከዛ በፊት ተቋሙ የተዝረከረከ ነበር፣ ማንም ያውቃል። ስለዚህ እኛ በተሻለ መጠን እሑድ ቅዳሜኛ ቲቶር እናስተምራለን። መምህሩ ከተማ ይወጣ በቃ በደንብ አድርገን ነው። ምናልባት ለዚህ ማስረጃ 8ኛ ክፍል የጀመረ ማስፈተን 2013 ነው። ከዛ በኋላ ነው የተረከብኩት። ባለፈው ዓመትም 6ኛ ክፍል 99% ያሳለፍነ፣ 8ኛ ክፍልም በ5 ዓመት 100% ነው። ለምን ይሄን ያህል ሀብት
ድርጅቱ እያፈሰሰ መምህሩም ደከመ ሰለቸ ያለ ሳይል እያስተማረን ያለ ድርጅቱ ብቻ አይደለም ስሩ እዚህ አላያችሁት ውሃ አለ ውሃ ወደ 350 ሺህ ብር ላይ የሚሆን አስገንብቶ ተጠቃሚ እየሆነ ነው። የጓሮ አትክልት ተጠቃሚ እየሆነ ነው። መምህሩም ተጠቃሚ እየሆነ ነው። ተማሪው ተጠቃሚ ስለሆነ ስለዚህ የነበረው ሁኔታ ባጭሩ ብዙ ባላበዛው ይህን ይመስላል። የተማሪው ጉዳይ እንግዲህ ያያችሁት ነው። አሁን እኛ ትምህርት ቤት የቀረው ከደረጃ 2 ወደ ደረጃ 3 መግባት ይፈልጋል። አሁን እነዚህ ወደ ደረጃ 3 ለመግባት ቤተ ሙከራ አለና ቤተ መጻሕፍት አለና ቅርንጫፍ ማዕከል አለ፣ የአይሲቲ ፕሮግራም አለ። አንደኛ የጎደለን የንብረት ክፍል ባለሙያ ማንንም የሚመድብ ጽፈት ቤቱ ነው። ከዛ ውጭ ትምህርት ቤቱ ደረጃ 3 መግባት የሚችል ሰሞኑን በርበረ ወረዳ መድረክ ነበረ። ይሄን ይመስላል። ምናልባት እንግዲህ ያለን ይሄ ነው። ያልታየ ነገር ካለ ደግሞ እናንተ እሺ። ስሜ ሙሉነሽ በጋሻው እባላለሁ። በአፍሪካ ዋይልድ ላይፍ ፋውንዴሽን የማህበረሰብ ባለሙያ ነኝ። እንግዲህ አፍሪካ ዋይልድ ላይፍ ፋውንዴሽን መንግስታዊ ያልሆነ በተፈጥሮ ሀብት ልማት ዙሪያ የሚሰራ መንግስታዊ ያልሆነ ድርጅት ነው። ከዚህ አንፃር የራሱ የሆነ ኦብጀክቲቮች አሉት። ኦብጀክቲቮቹ ምንድናቸው? በተለይ የተፈጥሮ ሀብት ልማቱን ከዚህ ከፓርክ ጋር በተያያዘ በዘላቂነት ማህበረሰቡ እንዲጠቀም ፓርኩን መንከባከብ፣ ማልማት፣ ማጠናከር ላይ ነው የሚሰራው። ማለት ኮንሰርቬሽን የምንለው ማለት ነው። ትልቁ ኦብጀክቲቭ ምንድነው? ኮንሰርቬሽን ነው። ከዚህ አንፃር ትምህርት ቤት ላይ የምንሰራቸው በተለይ አዲስ ትምህርት ቤት ላይ የምንሰራቸው የምገባ ስራዎች አሉ። ያው ተማሪዎች የተሻለ ምግብ አግኝተው ያው እንደ ሀገርም ስናየው የተሻለ ምግብ ወይም የተሻለ ምግብ የተመገቡ ተማሪዎች የተሻለ አቀባበል ይኖራቸዋል እና የተሻለ ፐርፎርማንስ ይኖራቸዋል ተብሎ ይታሰባል። ከዚህ አንፃር ተማሪዎች ነገ ጫና እንዳይፈጥሩ በተፈጥሮ ሀብቱ ልማቱ ላይ ጫና እንዳይፈጥሩ አንደኛ ስለ ፓርኩ የባለቤትነት ስሜት እንዲኖራቸው ፓርኩን እንዲንከባከቡ እንዲጠብቁና ማህበረሰባቸውን እንዲያስተምሩ እዚህ የተለያዩ ፓርኩ ላይ የፓርኩ ቀበሌ ወይም አዲስንት ቀበሌ እንደመሆኑ መጠን የፓርክ ኮንሰርቬሽን ክለብ የማጠናከር ስራ ተማሪዎችን ደግሞ የተለያዩ ዩኒፎርምን ጨምሮ ማለት ነው የተለያዩ የትምህርት ግብዓት እንዲሟላላቸው ትምህርት ቤቱ የተሻለ እንዲሆን ስታንዳርዱን እንዲጠብቅ እና ከዚህም ባለፈ ደግሞ ከተማሪዎችን ባለፈ እዚህ አካባቢ ያለው ማህበረሰብ ንጹህ የመጠጥ ውሃ ተጠቃሚ እንዲሆን የምንጭ ማጎልበት ስራ ሰርተናል። ልታዩ ትችላላችሁ። ከዛ ባለፈ ደግሞ በኤስኤልኤም ወይም ደግሞ በተፈጥሮ ሀብት ዙሪያ ማለት ነው የአፈርና የውሃ ጥበቃ ስራዎችን ማህበረሰቡን እያሰራን ማለት በሚያገኘው መጠን ደግሞ በሚሰራው መጠን የተወሰነ ገንዘብ እንዲያገኝ በላይቭሊሁድ ራሱን እንዲጠቀም በማድረግ ማህበረሰቡን በተለይ ደግሞ ሀገር በቀል የምንላቸውን እጽዋቶች እንዲንከባከብ እንዲጠብቅ ብሎም ደግሞ በዘላቂነት የተሻለ ለማህበረሰቡ በመጠበቅ ለትውልድ ለኔክስት ጄኔሬሽን የተሻለ በዘላቂነት ተጠብቆ እንዲቆይ ስራዎችን እየሰራ ያለ ድርጅት ነው ማለት ነው። ከዚህ ባለፈ ፓርኩ ላይ የምንሰራቸው የተለያዩ ስራዎች አሉ። ፋይናንሻሊ በማገዝ ባለሙያዎችን በማሰልጠን በተለይ ደግሞ ባለሙያዎችን ስላችሁ እዛ ያሉ ባለሙያዎችን የተለያዩ ስልጠናዎች በማሰልጠን ኢኩዊፕድ እንዲሆኑ በአግባቡ እውቀቱ ኖራቸው ፓርኩን እንዲጠብቁና እንዲከባከቡ ከማድረግ አንጻር የተለያዩ ስራዎችን እንሰራለን። ስልጠናን በመስጠት የፓርኩ ላይ ያለውን ክፍተት በመሙላት በፋይናንስ በመሙላት እንዲሁም ደግሞ ፓርኩ ላይ እንደሚታወቀው የቱሪዝም አገልግሎት ሰጪ ተቋማት አሉ። እነዚህን ተቋማት በፓርኩ ዙሪያ ያሉ ተቋማት ወይም ምንድነው የሚለው ኢኮቱሪዝም አሶሲዬሽን የምንላቸውን ፓርክ ማለት ኢኮቱሪዝም አሶሲዬሽን የምንላቸውን ኩክ ጋይድ እነዚህ ሚሊሻዎች አሉ፣ ስካውቶች አሉ። እነዚህን በእንትን በማለት በስልጠና በመስጠት የተሻለ አገልግሎት እንዲሰጡ ለሆቴሎች፣ ለተለያዩ ለዕቃ አከራዮች ለነዚህ ሁሉ ስልጠና ሰጥቷል አፍሪካ ዋይልድ ላይፍ ማለት ነው። ስልጠና በመስጠት የተሻለ በቱሪዝሙ የተሻለ አገልግሎት እንዲሰጥ በማድረግ ስራዎችን ሰርቷል። ከዚህ በተረፈ ደግሞ እዛ ውስጥ ያሉትን ሬንጀሮች አሉ፣ የጓሳ ጠባቂ የምንላቸው በየቀበሌዎች አሉ። ለነዚህ ስልጠና በመስጠት በፋየር ብርጌድ ለምሳሌ እሳት ይነሳል ብዙ ጊዜ እዚህ ፓርኩ ላይ ቀድመው ፕሮአክቲቭ የሆነ መልስ እንዲሰጡና የተሻለ
አጸፋዊ ምላሽ እንዲሰጡ እነሱም ሳይንሳዊ በሆነ መንገድ ሲያሰለጥን ቆይቷል ማለት ነው። ከዛ በተረፈ ምንድነው እነዚህን አሁን ያልኳቸውን በተለይ ስካውቶቹን ሬንጀሮቹን እዚህ ከፊልድ ሲወጡ የተለያዩ ኢኩዊፕመንቶችን የማሟላት አልባሳቶች፣ ጫማዎች፣ ባጎች የተለያዩ እንትኖችን በመሟላት የተሻለ አገልግሎት እንዲሰጡና እነሱን ተደራሹ ነው ስራዎቹን በአግባቡ እንዲከውኑ የማድረግ ስራ ሰርተናል። እዚህ ሰሜን ተራራው ብሔራዊ ፓርክ ጋር የሚሰራ ፕሮግራም ወይም ፕሮጀክት ነው። ከትምህርት ቤት ጋር የሚሰራ ፕሮግራም ነው ማለት ነው። ከዚህ አንጻር እንግዲህ ወደ ሰሜን ተራራዎች ብሔራዊ ፓርክ ስንመጣ ሁለቱ ፕሮግራሞች አንዱ ፓርክ ውስጥ ነው፣ አንዱ ትምህርት ቤቶች ላይ ነው። ከትምህርት ቤቱ ራሱን የቻለ ሌላ ስትራውስ ፋውንዴሽን የሚባል ፋውንዴሽን የገንዘብ ድጋፍ የሚሰራ ነው። እሱም 3 ቦታ ነው የሚከፈለው። ትምህርት ቤቱ ውስጥ የሚሰራ 2 ፓርት ክፍሎች አሉት። ምገባው ራሱን የቻለ ፕሮግራም ነው። ሌሎች ደግሞ ድጋፍና ልማቶች ራሳቸው ችለው ያሉ ትምህርት ቤቶች ናቸው። በዚሁ በጀት ስር ደግሞ የፓርክ ድጋፍንም ያጠቃለለ ነው።